ይቅርታ ደህና መሻችሁ እግዚአብሔር ይመስገን ከትዳርና ከፍቅር ግንኙነት ጋር የተያዘ ኮንተንት አለን አንዳንድ ጥያቄ ልጠይቃችሁ ለሶሻል ኤክስፐሪመንት ነው እየሄድን ማውራት እንችላለን እሺ አመሰግናለሁ ዓለም ላይ ያሉ ባሎች እየሰሙህ ቢሆን ምን ምክር ታስተላልፋለህ ያለ ፍቅር የትም አይደረስም ከሪሌሽንሺፕ ጋር የተያዘ ኮንተንት አለን አንዳንድ ጥያቄ ልጠይቃችሁ እየሄድን ማድረግ እንችላለን ኦኬ እሺ ቴንክ ዩ እግዚአብሔር ይመስገን ባለ ትዳር ነህ አዎ ትዳር ምንድነው ሰዎች የመጀመሪያው ማህበራዊ መሰረት ነው ስለዚህ በትዳር መመሰረተው ህብረት የህብረተሰቡ የመጀመሪያው ዩኒት ትልቁና መሰረታዊ መነሻ ነው ያስባለው ትክክልም ነው ከዛ ተነስቶ ነው እንግዲህ መንደር የሚመሰረት ከተማ የሚመሰረት ሀገር የሚመሰረት ምክንያቱም ከትዳር ተነስቶ ነው ሁሉ ነገር ከቤተሰብ ተነስቶ ነው ትዳር የሚባለው ግን የሁለት ሰዎች የሁለቱ ጾታዎች የወንድና የሴት የጋራ ህብረት ወደ አንድ የሚመጡበት እና አባታቸውን ትቶ የሚመሰርቱት ህብረት ነው ይሄ ነው ያስባል እሺ እናትና አባትን መተው ማለት ምን ነገሮችን ያካትታል እናትና አባትን መተው ማለት ብዙ ነገር ያካትታል ምክንያቱም ኦሬዲ ልጁም አባቱን ተዋል እሷም እናቷንና ቤተሰቡን እንደዚሁ ቤተሰቦቿን ተዋለች የመጀመሪያ ፍቅራቸውን የጋራ ያደርጋሉ ድሮ የሚወዱትን ቤተሰቦቻቸው ትተው ወደ አዲስ ወደ ሆነው ህብረት ወደ አዲስ ወደ ሆነው የኑሮ መሰረት የሚመጡበት ስለሆነ አባት እንዴት ሆነ እናት እንዴት ሆነች የሚባል ነገር የሚቀርበትና ባለቤት እንዴት ሆነች ባለ እንዴት ሆነ የሚባልበት አሁን ላይ ያሉ ትዳሮች እየገጠማቸው ያለው ችግር ምን ቢሆን ነው ፍቺ የበዛው ብለህ ታስባለህ ፍቅር ጎሏል ፍቅር ማለት ደግሞ የሁሉ ነገር ዋና ጥቅል ነው ከተፋቀረ ሰው የሚፋታበት የሚለያይበት መሰረት ላይኖር ይችል ነበር ግን ደግሞ ወደ አንድ የመጡበት ራሱ መስራታዊ ጉዳዩ ፍቅርን መሰረት አድርጎ አይመስልኝ እንደዛ ሲሆን ወይ መልካይቶ ገብቷል ወይ መልካይታ ገብታለች ወይ ብራይቶ ገብቷል ወይ ብራይታ ገብታለች ወይ የሆነ ነገር አይቶ ገብቷል ከገቡ በኋላ ግን ወይ እሱ ይጎላል ወይም ደግሞ ንግግር ይጎላል ወይም ደግሞ ያለ መቻቻል ይኖራል አለመቻቻል ደግሞ ፍቅርን ያፈርሳል ምክንያቱም ሁሉ ነገር እኔ አንቺ ትብስ አንተ ትብስ ባባሉበት ጉዳይ እንደዚህ አይነት ጉዳዮች በመኖራቸው ነው ምክንያቱም የፈለገ ብትል ምቻቻሉበት ሁኔታ ቢኖር ፍቺ አይኖርም ፍቅር ምንድነው ፍቅር ማለት እግዚአብሔር ነው ከሱ ነው የምንነሳው እግዚአብሔርን የሚያውቅ ሰው ሁሉ ነገር የሚሆንበት በአብዛኛው ኮንዲሽናል ያልሆነ ለምሳሌ የሚወዳት በኮንዲሽን አይደለም በቃ ወደድኳት ወደደች የሚባለው ነገር ከዛ ነው የምንነሳው ስለዚህ ፍቅር የሚባለው ነገር ሁሉ ነገር ያጠቃለለ ግሳንግሱም ቢኖርበት መልካምም ቢኖርበት ግድፈትም ቢኖርበት አይ መቀላል ነው ብሎ የምታለፍበትና የምቻቻሉበት ሁኔታ ምኖርበት ነው ፍቅር ያለ ፍቅር የትም አይደረስም ሁሉ ነገር ባዶ ነው ባዶ ሲሆን እንግዲህ እሱን መሰረት ያደረገ ወደ አንድ መምጣት የትም አይደርስም ምፈርስ ማለት ነው እሱ ነው እንዲፈርስ የሚያስደርግ ስለዚህ ፍቅር ማለት ሁሉ ነገር ተቻችለው የምንኖርበትና መተጋገዙበት ህይወት መሰረትበት ነው እሺ ዓለም ላይ ያሉ ባሎች እየሰሙህ ቢሆን ምን ምክር ታስተላልፋለህ የወደዷትን ያፈቀሯትን ባለቤት ሚስቴ ናት ብለው ያመጣትን ወዷት ችሏት ተሸክሟት ተጋግዞ ተቻችለው ምኖሩበት መሰረት ስለሆነ እንዲችሏቸው ምክንያቱም እሷ ወላድ ናት ተወልዳለች ታጥባለች በሆዷም ትሸከማለች በሁሉ ነገር ልጆቿን ስትወልድም ደግሞ በሽንታቸው በብዙ ነገሮቻቸው ችላ ሁሉን ነገር ያለ እንቅልፏም አጥባ ኢቭን ደሟን ሰጣ ማለት ነው ያጠባች
የምታሳድግ ናት። እናት በሌለችበት ቤተሰብ አይኖርም። እናት በሌለችበት ልጆች አይኖሩ፣ ባልም የሚባል ስም አይኖርም። ስለዚህ እናት በጣም አስፈላጊ ናትና በዓለም ላይ ያሉ ባሎች መስማት ያለባቸው ብዬ የሚያስበው ሚስቶቻቸውን መቻል፣ ማፍቀር፣ መውደድ፣ ለሷ ሁሉን ነገር ሆኖ መገኘት እንዲችሉ ለማለትና መልእክቱን ማስተላለፍ ፈልጋለሁ።